ታሪኩ ቁርአን ውስጥ ከ22 በላይ አንቀጾች የተሰጠው ታሪክ ነው። በሐዲስም ሰፊ ማብራሪያ ተደርጎለታል። ቢስሚላህ ወዐላ በረከቲላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ወሰላቱ ወሰላም ዐላ ረሱሊላህ። ያ ቀውም ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ሙሳና የኸዲርን ቆይታ ታሪኩ ቁርአን ውስጥ ከ22 በላይ አንቀጾች የተሰጠው ታሪክ ነው። በሐዲስም ሰፊ ማብራሪያ ተደርጎለታል። ስድስቱ የሐዲስ መጽሐፎች ኢማም አህመድን ጨምሮ ዘግበውታል። በተጨማሪም የታሪክ መጽሐፎች እነ ኢብኑ ከሲር፣ እነ ኢብኑ አሲር፣ እነ ጠበሪ የዘገቡት ታሪክ ነው። በታሪክ በሐዲስ በቁርአን ሰፊ ትንታኔ የተሰጠው ነው። ጥልቅ አስተምህሮቶችን በአላህ ፍቃድ እናወጣለን። መዞሪያችን ዕውቀት ላይ ይሆናል ኢንሻአላህ። ዕውቀት እስልምና የሰጠው ቦታ ከነቢዩላህ ሙሳ እና ኸዲር ታሪክ የምንማረው እሱን ነው። ነቢዩላህ ሙሳ አለይሂ ሰላም ኸዲርን ለመገናኘት አላህን እንደጠየቁ ታሪኩ ላይ እናነሳለን። ነገሩ እንዲህ ነው። يقول كما في الحديث عند البخاري ላይ እንደተዘገበው عبد الله بن عباس يقول حدثنا أبي بن كعب سيد القراء ወሬውን ዘገባውን ነገረን ይላል። قال النبي صلى الله عليه وسلم ነቢያችን እንዲህ ብለዋል። እነ ሙሳ قام خطيبا في بني إسرائيل አንድ ቀን ነቢዩላህ ሙሳ ህዝብን ሊያስተምር በኒ እስራኤል ህዝቦቹ መሃል ቆመ። መከራቸው፣ ገሰጻቸው። ልቦች ተመሰሱ፣ አይኖች አነቡ። በንግግሩ መሃል አንድ ግለሰብ ተነሳና አዩ الناس اعلم يا موسى አለው። አንተ ሙሳ በእውቀት በላጩ ከሰዎች ማን ነው አለው። ነቢዩላህ ሙሳ አለይሂ ሰላም ሲያስቡት ራሳቸው እንደሆኑ አሰቡ። ያደጉት ፊርዓውን ቤት ውስጥ ነው። ተርቢያ አግኝተዋል። ጥሩ ኤጁኬሽን ወስደዋል። ሲደመር ተውራት ወርዶላቸዋል። አላህን ከሊሙላህ ያናገሩ ነብይ ናቸው። ከኡሉል ዐዝም ሚነ ሩሱል ከአምስቱ የአላህ ምርጥ ነቢያቶች አንዱ ናቸው። ስለዚህ መልሳቸው ምን ይጠበቃል? እኔ አሉ። يقول النبي صلى الله عليه وسلم من ይላሉ فعاتب الله عليه الله ወቀሰው إذ لم يرد العلم إليه الله يعلم ባለማለቱ الله ሙሳን ወቀሰው። فأوحى الله إليه كزام لنبي الله موسى وحي تلاك إن لي عبدا بمجمع البحرين وبحروቹ መገናኛ ላይ ሚኖር አንድ ባሪያ አለኝ هو أعلم منك ሙሳ ካንተስ በእውቀት ይበልጣል የሚል ወህይ ወረደ። ይሄ ሲወርድ ይበልጣል ሲባል እኛ የሚሰማን ስሜት ሌላ ነው። እርሳቸው ምን አሉ? ያ ረቢ አና ለቤ እንዴት ላገኘው? ወከይፈ ለቤ የት ነው ማገኘው? እንዴት ላገኘው አሉ። አላህ ምልክት ሰጣቸው። አንተ ሙሳ በፖርሳ ውስጥ አሳ ይዘህ ተጓዝ የወንዙ መገናኛ እስክደርስ ድረስ فحيثما فقدت الحوت አሳውን ያጣህበት ቦታ ላይ فهو ثم እሱን እዛ ቦታ ታገኘዋል። ነቢ ሙሳ ደረሳቸውን ዩሽዕ ኢብኑ ኑን የተባለውን ከርሳቸው ህልፈት በኋላ ልክ አቡበክር ሲዲቅ በዚህ ኡማ ላይ ምትክ ሆኖ እንዳገለገለው ነብይ ሆኖ በኒ እስራኤሎችን የመራን ወጣት ይዘው እንቅስቃሴ ጀመሩ። የዕውቀት ፍለጋው ረጅም ጉዞ ሊጀመር ነው። እንቅስቃሴ ያደረጉ ዩሽዕ ኢብኑ ኑንን ኃላፊነት ሰጡት። አሳውን ፖርሳ ውስጥ ከቶታል። እሱን ያዝ፣ እሱን ምታጣውን ቦታ ትነግረኛለህ አሉት። ጉዞ ተጀመረ። ጉዞውን አላህ እንዲህ ሲል ይተርክልናል። وإذ قال موسى لفتاه ሙሳም ለወጣቱ እንዲህ ብሎ በነገረው ጊዜ ሆነውን ለኡመቶች አውሳይላቸዋል። لا أبرح አላርፍም حتى أبلغ مجمع البحرين የባህሮቹ መገናኛ እስክደርስ ድረስ أو أمضي حقبا አሊያም ለአመታት እስክጓዝ ድረስ እኔ ማርፍ አይደለሁም ብሎ ያለ ጊዜ ሆነውን ለኡመቶች አውሳይላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። حقبا حقب جمع حقبة ፕሉራል ፎርም حقبة ማለት ደግሞ ከ80 እስከ 100 ዓመት ይገመታል። حقب ፕሉራል ነው እንግዲህ ብዙ ቁጥር ለ100 ዓመታት እስክጓዝ አሊያም እስክደርስ ድረስ ማቆም አይደለሁም አለ ሙሳ። እዚህ ጋር የዕውቀት ፍለጋ
ወኔያቸውን እንመለከታለን ቁርጠኝነታቸውን እናስተውላለን እንቅስቃሴ ጀመሩ ተጓዙ فلما بلغ مجمع بينهما የወንዙ መገናኛ ቦታ ላይ እንደደረሱ ነብዩላህ ሙሳና ዩሻዕ ያ ወጣቱ ደከማቸው ረፍት ወሰዱ በዚህ መሃል ፖርሳ ውስጥ የነበረው አሳ ህይወት ዘራና ወደ ወንዙ ውስጥ ተወርውሮ ገባ በዛሙ ሰንጥቆ ሄደ فلما بلغ مجمع بينهما نسي حوتهما አሳቸውን ጉዳይ ረሱት فاتخذ سبيله في البحر سربا بحر وسط سنتقو قدو አፈተለከ ዩሻዕ ብን ኑን የነብዩላህ ሙሳ ወጣቱ ያ ተማሪ አየው ነብዩ ሙሳ እንደተኙ ናቸው ሲነቁ ነግራቸዋለሁ ብሎ አሰበ ረሳ እንደነቁም እንቅስቃሴ ጀመሩ ልክ የቀኑን አጋማሽ ጨርሰው ለሊቱንም ሲጓዙ አድረው ጠዋት ላይ ሲነጋ فلما جاوزا አልፈው ሁላ ከሄዱ በኋላ ነብዩ ሙሳ ምን አሉት آتنا غداءنا بل اسكي مساችን አምጣለን لقد لقينا من سفرنا هذا نصبا በዚህ ሰፈራችን በዚህ ጉዟችን ድካም አግኝቶናል እንግዲህ አንድን ሰው ቢخدمህ ማዘዝ ይቻላል ማለት ነው ድሮም ምግብ ያሸከሙት እሱ ነው ዩሻዕ ኢብኑ ኑን ከምግቦቹ መሃል ሲፈልግ አሳው ትዝ አለ ወንዙ ሰርጎ ሄደው قال ارايت اذ اوينا الى الصخره እንዴ አየህ እንዴ እዛ ቋጥኙ ስር ገደም ብለን ያለነ አሳው እኮ አፈትልኳል እኮ ወጥቶ ሄዷል እኮ نسيت الحوت አሳውን ረሳውት ሳልነግር وما انسانيه الا الشيطان ያስረሳኝ ምን እንዳልነግር ማን ነው ሸይጣን ነው እንጂ واتخذ سبيله في البحر عجبا በባህሩ ውስጥ በሚያስገርም ሁኔታ ሰንጥቆ ሲሄድ ተመለከትኩት አለው ለማን ለነብዩላህ ሙሳ አለይሂ ሰላም ሱብሃንአላህ ነብዩላህ ሙሳ አለይሂ ሰላም ይሄን ሲሰሙ ደነገጡ ያ ቦታ አሳው የሚጠፋበት ቦታ ነው ኸዲርን የሚያገኙት قال ذلك ما كنا نبغ ይሄን አይደል ስንፈልገው የነበረ فارتدا على آثارهما تملسوا على آثارهما ፋናዎቻቸውን እየረገጡ قصصا እየተከተሉ الزنا فقالت لأخته قصي ተከተዩ ማለት ነው እየተከተሉ ሲመለሱ የባህሮቹ መገናኛ ላይ ደረሱ ልክ እንዳሉትም አሳው ሰርጎ የሄደበት ቦታ ላይ ቀዳዳው ይታያል አላህ ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውሃውን አረጋው እንደበረዶና አሳው ያለፈበት ቦታ ብትከተለው ለው ቁሰይተው ብትከተለው ታገኘዋል ልክ ዩሻዕና ነብዩላህ ሙሳ ኮቴያቸውን ተከትለው ዛ ቦታ እንደደረሱት አሳውንም በዛ ብትከተለው ትደርስበታለህ ዛ ቦታ ላይ ደረሱ እዚህ ቦታ ላይ ኸዲር ጋር ይገናኛሉ ቆይታቸውስ ምን ይመስላል በሚቀጥለው ፕሮግራም እና ይሆናል ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ ቢስሚላህ ወዐላ በረከቲላህ ولا حول ولا قوة إلا بالله والصلاة والسلام على رسول الله سيدنا موسى سيدنا خضر جا ግንኙነት አድርገዋል سيدنا موسى ወቀት ለመፈለግ ሊከተሏቸው ጠይቀዋቸዋል ለውቀት ያሳዩት መተናነስ ስብእናቸውን የበለጠ የሚያጎን ነው هل اتبعك ልከተልህ እንዴ አብሬ ልሁን አይደለም ልከተልህ ማስከተል ታቃላችሁ መከተል ማስከተል ደረጃውን ልከተልህ እንዴ ዕውቀት ልውሰድ ንግግሩን ቋጩ መስፈርት ሰይድና ኸዲር አስቀመጡ ምንም ነገር እንዳትጠይቀኝ እኔ ተንተኝ እስክነግርህ يقول النبي صلى الله عليه وسلم بحديثاቸው ሲያብራሩት فانطلقا يمشيان على ساحل البحر በወንዙ ዳርቻ ላይ ሰይድና ሙሳና ኸዲር መንቀሳቀስ ጀመሩ ትንሽም እንደተጓዙ አንዲት መርከብ መጣች ሰይድና ኸድርን ያቁት ነበር አስቆሟቸው ቆሙ መርከቧ ላይ ተሳፈሩ بغير نول ያለ ክፍያ ሰይድና ኸድርና ሙሳን ጫኗቸው እነዚህ ሰዎች በኢኮኖሚ ደካሞች ናቸው አማ السفينة لمساكين يعملون في البحر ለወደፊት ይመጣልናል የምስኪኖች ንብረት ነው
ያለ ክፍያ ሙሳና ኸዲርን አሳፈሯቸው አው የደሃ ለጋሾች ነበሩ ደግ ሰዎች ነበሩ ተሳፍረው ሲሄዱ ነብዩላህ ሙሳና ኸዲር መርከቧ ላይ ቁጭ እንዳሉ አንዲት ዑስፉር ትንሽ ይርግብ መጣች እርሷም መርከቡ ላይ ቁጭ አለች ከዛም ባፎቿ ከትልቁ ባህር ላይ ውሃ መጎንጨት ጀመረች سيدنا خضر ይሄን እድል መጠቀም ፈለጉና ያ ሙሳ كم اخذت هذه العصفور من هذا البحر አሏቸው ከዚህ ከትልቁ ውቅያኖስ ውሃ ውስጥ እቺ እርግብ ምን ያህል ውሃ ይዛለች ሰይድና ሙሳ መለሱ ምን ትዛለች ያፏን ያህል ብትዝ ነው እንጂ አሉ ከዛ ሰይድና خضر ፕራክቲካል ኖሌጅ ሰጣቸው ተጨባጭ ገቢራዊ ዕውቀት ተግባራዊ ዕውቀት እየሰጧቸው አዋየህ ሙሳ ما علمي ولا علمك من علم الله إلا كهذا العصفور أيه موسى يني وقتم يهون ያንተ ዕውቀት ከአላህ ዕውቀት ጋር ሲነጻጸር እቺ ወፍ ከዚህ ትልቅ ውቅያኖስ ከያዘችው ጋር የተለየ አይደለም አላህ ዕውቀቱ ሰፊ ነው ዓላሙል ጉዩብ ሩቅ አዋቂ ነው قل لو كان البحر مدادا لكلمات ربي ወንዙ ባህሩ እኮ የጌታህን ቃል ለመጻፍ እንደ መድ ቢሆኑ የአላህ ቃል ቢጻፍ لنفد البحر قبل أن تنفد كلمات ربي የጌታዬ ቃል ከማለቁ በፊት ወንዞቹ ያልቁ ነበር ولو جئنا بمثله مددا ተከታታይ ወንዞችን እንኳን ብንጨምር ባህሮችን ብንጨምር ወንዞቹ ያልቃሉ የአላህ ቃል ያልቃል ዓሊም ነው ሰይድና ሙሳን ኸዲር በተግባራዊ ዕውቀት በምሳሌ ያስረዷቸው ምነው የሚቀጥለው ነገር የሚነግሯቸው ከባባድን ነገር ሊያሳዩአቸው ስለሆነ መርከቡ ላይ ትንሽ ተሳፍረው እንደሄዱ ሰይድና ኸድር ወረዱና ባዙት ፋስ ወርደው የመርከቧን ስረኛ በኩል خرقها ሰቀደዱት سبحان الله حتى إذا ركبا في السفينة إلى الله مركبا ላይ በተሳፈሩ ጊዜ خرقها سيدنا خضر ወርደው በሷት سيدنا موسى ተቆጡ እነዚህ ደግ ሰዎች የምስኪኖች ንብረት ነው ጭራሽ ያለ ክፍያን የጫኗቸው قال اخرقتها በሳት እንዴ لتغرق اهلها ህዝቦቿን ልታሰጥም ጭራሽ የበሷት ማዕበሉ ላይ እንደደረሱ ነበር سيدنا موسى ልብሳቸውን አውጥተው ቀዳዳውን ደፈኑና ወደ ኸድር ወቀሳቸውን አቀረቡ اخرقتها በሳት እንዴ لتغرق اهلها እቺ اخرقتها لتغرق لام العاقبان በቃ ጉዟቸው መስመጥ ሊሆን መጨረሻቸው መስጠም ሊሆን ትቀዳታለህ እንዴ لقد جئت شيئا امرا ከባድ ነገር ሰራህ አሏቸው ለደግ ሰው የሚደረገው ምላሽ ይሄ ነው ሰይድና ኸድር ነብይ ሙሳን ተከብላዩና قال الم اقل አላልኩህም እንዴ انك لن تستطيع معي صبرا አንተ ከኔ ጋር በትግስ መቀጠል አችልም አላልኩህም ነበር በርግጥ የተከሰተው ክስተት አይደለም ለነብዩላህ ሙሳ ንጹህ ስብዕና ላለው እንኳን ሚጎረብጥ ነው ሰላማዊ አእምሮ ላለው ሰው የማይጣፍጥ ነው ምቾት የሚነሳ ነው ግን ቃል ገብተው ነበር እኔ እስከነግርህ ድረስ የድርጊቶችን ትርጉም እንዳትጠይቀኝ ብለው ነበር ነብይ ሙሳ ቃላቸውን አስታወሱ قال لا تؤاخذني بما نسيت برساوت ነገር ላይ አታዘበኝ ولا ترهقني من امر عسرا በጉዳይ ላይ ችግርን አታሸከም ነገሩን እየመላለስክ ተከቴዚ በቃ ቀለል አርገው አትወጥረኝ አጫንብኝ አሏቸው ሰይድና ኸድር ይሄን የነብዩላህ ሙሳ ይቅርታን ተቀበሉና فانطلقا ጉዟቸውን ቀጠሉ ትንሽ እንደተጓዙ ከህፃናት መሃል የሚጫወቱ ልጆች መሃል አንድን ህፃን አዩት መልካም ነው በጣም ያምራል ሰይድና ኸድር ነጠሉትና በአንድ ጥግ ወስደው فقتله ገደሉት አንገቱን ቆርጠው ሱብሃንአላህ ሰይድና ሙሳውን መታገስ አልቻሉ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ የቀድሙ ሙሳ ረስቶት ነበር አሁን ግን
ስተትን ለማውገዝ ነበር የተነሳው قال اقتلت نفسا زكيه بغير نفس ንጹህ ነፍስ ሳታጠፋ ትገላታለህ እንዴ لقد جئت شيئا نكرا የሚለው ቅድም ኢምራን ብለዋል نكرا ከባድ በጣም ይወገዝን ጸያፍ ስራ ሰራህ አሏቸው ይሄኔ ሰይድና ኸዲር ቆጣ ብለው ኮስተር ብለው قال الم اقول لك لانتني አላልኩህም ነበር انك لن تستطيع معي صبرا ከኔ ጋር ታግሰ መቀጠል አትችልም አላልኩህም ነበር ያሁንኛው ትንሽ ጠበቅ አርገውታል يقول سفيان الثوري من ይላሉ وهذه اشد من الاولى የመጀመሪያው الم اقول انك لن تستطيع معي صبرا ያሁኑ ግን الم اقول لك لانت كاف الخطاب አመጡ ከኔ ጋር ታግሰ መቀጠል አትችልም አላልኩህም ነበር ይሄን سيدنا موسى ቃላቸውን አስተዋወሱ قال إن سألتك عن شيء بعدها فلا تصاحبني قد بلغت من لدني عذرا أو كان بكل مكيات أدرسها لالاቸው ከዚያ በቂ ነው ሶስተኛ ከጠየቅኩ ማቋረጥ ጉድኝታችን ትችላለህ አላቸው እዚጋ ነብዩላህ ሙሳ ይቅርታ ጠይቀው ቢቀጥሉልን እንወድ ነበር ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያሉት ولكن أخذه من صاحبه ذمامة حيا ያዛቸው አንዴ ይቅርታ አላቸው ሁለተኛ ለሶስተኛ ጊዜ ድል ጠየቁ በዚህ ተስማሙ فانطلقا ጉዟቸውን ቀጠሉ حتى إذا أتيا أهل قرية የከተማውን ሰዎች እስከመጡላቸው ድረስ استطعما أهلها ያገሩን ሰዎች ምግብ እንዲመግቧቸው ጠየቁ እርቧቸዋል ረጅም ጉዞ ነው ያደረጉት በመርከብ ተዋል በየብስ ተራምደዋል በጣም ደክሟቸዋል ያካባቢውን ሰው ገብቶ استطعማ استفعላ ነው ወዙ በጣም ምግብ ፈለጉ ማለት ነው እዚህ ዛ ተራራጡ አካባቢውን ሰው ለመኑ فابوا ان يضيفوهما በጣም ንፉግ የሆነ ማህበረሰብ ነበር ሊያስተናግዷቸው ፍቃደኛ አልሆነ የታረዝን ማለብሱ ለመንዱባን የማያዝኑ የተራበን የማይመግቡ እንግዳን የማያስተናግድ ማህበረሰብ ነበር ኢብኑ አባስ ረዲየላሁ ተዓላ አንሁ እቺ ከተማ አንጣቂያ ትባላለች ይላሉ ሱረቱ ያሲን ላይ ተጠቀሰችው وضرب لهم مثلا اصحاب القريه اذ جاءها المرسلون መልእክተኛ የተላከላቸው ሰዎች ናቸው አንድ ሳይሆን ሁለት ነብይ አላህ ላከ አልተቀበሉትም فكذبوهما فعززنا بثالث ሶስተኛ ጨመራልቸው አልተቀበሉ አመፀኛ ህዝብ ጋር ነበር የገቡት ጠየቁም ያስተናግደኝ በዚህ ድካም መንፈስ ላይ ያሉ ሰይድና ኸድር ሲዘዋወሩ ሊወድቅ ያለ ቤት አጥር ግድግዳ ተመለከቱ ሰይድና ሙሳን ተነሳሉና መስራት ጀመሩ ሰይድና ሙሳ ስራ ግራ ገባቸው ምንድነው ያደረጉ ያሉት እዛጋ መርከቧ ላይ በነፃ ያሳፈሩ ሰዎችን መርከቧን በሱባቸው እነዚህ ደግሞ አልመግብ ያሉልን ሰዎች ጭራሽ ቤቱን ይሰሩላቸዋል ስራቸው ምንድነው ረሃቡን ቢሸከሙ አይበቃቸውም ነበር ድካሙን ቢያስታግዙት አርፋ አይበቃም ነበር ጭራሻውን ተነስተው ይሰራሉ ግራ ገባቸው መጀመሪያ መርከቧን በሱ ይሄሽ ወንጀል ከዚህ የጨመረው ደግሞ ልጅ ገደሉ ሶስተኛ የሚጠብቁት ከዚህ የከፋ ነገር ነበር ጭራሽ ወደ ኸይር ተለወጠ አልመግብ ያለ ማህበረሰብ ቤቱን አነጹለት سيدنا موسى ጥያቄ قال لو شئت بتفلق እኮ ለተغث عليه اجرا ሱጋኩ ክፍያ ተቀበለ ደው ለምግብ ይሆነን ነበር ራብ ማስታገሻ አሏቸው قال سيدنا خدير ሶስቱ ድል ተቋጨ قال هذا فراق بيني وبينك ይሄኔ እናንተ መለያያ ሰዓት ደረሰ ቃል ኪዳንህን ጥሰሃል አንተው ባልከው መሰረት ከዚህ በኋላ ከጠየከኝ አቋርጥ ብለሃል የኔና አንተ ነገር አበቃ ተለያየን سأنبئك بتأويله ما لم تستطع عليه صبرا ትርጉሙን ትንታኔውን ትግስት ያሳጣህን ትንታኔ እነግርሃለሁ አሉ ስለ ነብዩላህ ሙሳና ኸዲር የፍጻሜ ጉዞ ስንተርክ ነበር ነብዩላህ ኸዲር አለይሂ ሰላም ሙሳ አለይሂ ሰላም ቃል በገባው መሰረት قال هذا فراق بيني وبينك ይሄኔና አንተ የመለያያ ጊዜ ደረሰ ብለው ነበር ያቆምነው ከርሱ እንቀጥላለን በሶስቱ ጉዟቸው ላይ አብረን የተከታተልናቸው
እንቆቅልሾች ሲፈቱ እንመለከታለን ወደ መነሻችን ስንመልስ ነብዩላህ ሙሳ አለይሂ ሰላም ኸዲርን ለመገናኘት ረጅም ጉዞ አድርገዋል ኸዲርም ጋር ተገናኙ የባህሮቹ መገናኛ ቦታ ላይ ሊከተሏቸው ዕውቀትን ሊፈልጉም እንደሚከጅሉ ነገሯቸው ሰይድና ኸዲር ኢነከ ለን ተስተጢዐ መዕየ ሰብራ አንተ ከኔ ጋር ታግሰህ መቀጠል አችልም እንዳሏቸው ተመልክተናል ጉዞ አደረጉ ሶስቱም ጉዟቸው ላይ ሰይድና ሙሳ አለይሂ ሰላም ግራ መጋባት ገጥሟቸው ነበር حتى اذا لقي غلاما فقتله ህፃን አገኙ ሰይድና ኸዲር ገደሉት የነብዩላህ ሙሳን የተፈታተነ ክስተት ነበር حتى اذا ركب في السفينه خرقها መርከቧ ላይ ወጡ በሷት ይሄም አስደንጋጭ ጉዳይ ነበር እንደገና ወደ ከተማይቱ ገቡ ለነዛ ማህበረሰብ ለዛ ንፉግ ማህበረሰብ የፈረሰውን ግድግዳ ገነቡለት ሰይድና ሙሳ ትግስት ያሳጣ ክስተቶችን ተመለከቱ እኛም አብረን ትግስት ያጣንባቸው ነጥቦች ነበሩ እስኪ ዛሬ ትንታኔውን ሰይድና ኸዲር ይነግሩናል አብረን እንከታተላቸው አሁን ሊያብራሯቸው ነው የመርከቡን መበሳት የልጁን መገደል የግድግዳው እንደ አዲስ መገንባት በትንታኔ ሊያቀርቡላቸው ነው አብረን እንመልከታቸው ሁላችንም ግራ በመጋባት ስንከታተለው ነበር ለምን መርከቧ ተበሳች ህፃኑስ ምን ባጠፋ ተገደለ ግድግዳውንስ እንዴት ለዛ ንፉግ ማህበረሰብ ገነቡለት የሚለው ሁላችን ጥያቄ ነው ሰዩነቢኡና በተእዊሊህ ما لم نستطع نحن كذلك صبرا ሙሳ ብቻ ሳይሆኑ እኛ ራሳችን ትግስት ያጣንበትን ትንታኔ ሰይድና ኸዲር ይነግሩናል አብረን እንከታተላቸው ከመጀመሪያው ጀመሩ አመሰፊነቱ መርከቧማ ያቺ የበሰዋት መርከብማ فكانت لمساكين አካባቢው ላይ ለሚኖሩ ምስኪኖች የነሱ ንብረት ናት ብቸኛ የመተዳደሪያ ንብረታቸው ናቸው وكان وراءهم ملك ከነሱ ደግሞ ወደፊት የሚጣጩበት አገር وراءهم يعني امامهم ملك عند ንጉስ አለ ياخذ كل سفينه صالحه غصبا መርከቦችን ይመለከታል ይህ ንጉስ ለጦሩ ያካተተው ነው ለሚያደራጀው ጦር መርከቦቹ ሲያልፉ ጦሩ ካገኘ غصبا በግዴታ ቀምቶ ይወስድባቸው ሰይድና ኸዲር ለወደፊት ከፊት ለፊታቸው መርከባቸው ሊቀማ የሚፈልግ ንጉስ እንዳለ አላህ አሳወቃቸው ስለዚህ ምን አደረጉ እንደይወስዳት አይብ ፈጠሩባት فأردت أن أعيبها نورا ወጣውባት ልክ ንጉሱ ሲያት እቺ እንኳን ለሰራዊት ያቶንም ብሎ እንዲተውላቸው ታስቦ فأردت أن أعيبها አይባ ወጣውላት ለምን እንደይወሰድባቸው ይሄ ነው አንደኛው እንቆቅልሽ ነዛ በነፃ ያሳፈረን ምስኪን ማህበረሰብ መርከብ ቀደዱባቸው በሱባቸው ለምን ትርጉሙ ይሄ ነው እንቆቅልሹ እንዲህ ነው የሚፈታው ብጅታው እንዲህ ነው የሚገፈፈው አላማው ምንድነው እንግዲህ እያንዳንዱ ሙስሊህ የተሐድሶ መሪ የማህበረሰቡ መርከብ እንዳይወሰድ የኡማው የዲን መርከብ እንዳይሰጥ የኡማው ንብረት ባምባገነን እንዳይወረስ ሶሉሽን ማምጣት መቻል አለበት ይህ ትልቅ ከምንማረው ትምህርት አንዱ ነው ዝም ብሎ ተራ ሐሳብ ሳይሆን ዲሲፕሊን ቲንኪንግ የሚሉት በደም ጥልቅ አስበን የኡማውን የአቂዳ መርከብ እንዳይወስዱት እንዴት መታደግ አለበት አንድ ሙስሊህ የተሐድሶ መሪ የኡማውን ፕሮብለም ቀድሞ ተመልክቶ ሶሉሽን ያዘጋጅ ኸዲር ለሙሳ ምን አሉት አፈዓልቱ ኸይረን አም ሸረን ያ ሙሳ ጥሩ ሰራው ወይስ መጥፎ ንገረኛል ሙሳ ትክክል እንደሰሩ አጸደቁላቸው ወደ ሁለተኛው እንቆቅልሽ ተመለሱ فأما الغلام ወጣቱ ልጅማ فكان أبواه مؤمنين ወላጆቹ ደጋግ ሙእሚኖች ነበሩ فخشينا أن يرهقهما طغيانا وكفرا ልጁ ደግሞ ውስጡ ኩፍር የተጻፈበት ነው ለወደፊት ቢያድግ ኩፍርና ጥመት እንጂ ወደ ምንም ሊሄድ እንደማይችል አላህ ያቆታል ወላጆቹ ደግሞ ሙእሚነን ደግ ያላህ ሙእሚኖች ነበሩ فخشينا أن يرهقهما በሱ ፍቅር ተጎተው طغيانا وكفرا
ወደ ጥመት እንዳይሄዱ አላህ ፈለገ فأردنا أن يبدلهما ربهما خيرا منه زكاة وأقرب رحمة إنيام الله كرسو يتشال خيرا منه زكاة بصدات بنصه الناس كرسو يتشال وأقرب رحمة للنسوم كزانيو يتشال عزاني لج الله يتكالله شوال سنل كجلنا لجم مقدل يقد نبرا قالوا سيدنا خضر لموسى بتوو بسو فكر تنرتو ወላጅ ወደ ኩፍር ወደ ጥመት ይሄዳል እርሱን ግን በገለው አንድ እነሱን ከኩፍር እንዲድኑ ታስቦ ነው ሁለት ከርሱ የተሻለ ሌላ ልጅ አላህ ሊተካላቸው አስቧል አፈዓልቱ ኸይረን አም ሸረን ያ ሙሳ የሰራውት ስራ መልካም ነው ወይስ መጥፎ ነው ያደረጉት ድርጊት ጥሩ ነው ወይስ መጥፎ ነው ሙሳ መዘኑ ሰይድና ኸድር እርምጃቸው ትክክል እንደሆነ ተረዱ ሶስተኛው እንቆቅልሽ ደግሞ እንዲፈታላቸው ፈለጉ ሶስተኛው ግራም ያጋባ ነው የመጀመሪያው እነዛ ምስኪኖች ያለ ክፍያ ጭነዋቸው መርከቧን በሷት እነዚህ ማህበረሰብ ደግሞ استطعم اهلها فابوا ان يضيفوهما አስተናግዱም ብለው እርቧቸው ምግብ ይፈልጉ ሊያስተናግድ ፈቃደኛ አይደለም ማህበረሰቡ ንፉግ ማህበረሰብ ነው ለነሱ ግን ግድግዳ የፈረሰ ቤት ገነቡላቸው የዚህስ ሚስጥር ምንድነው እነዛ በነፃ ያሳፈሩ መርከባቸው ተበስ እነዚህ አልመግብም ያሉ ግድግዳቸው ተገነባ ወአማ الجدار አሉ ሰይድና ኸድር ሲያብራሩ ያ የግድግዳው ጉዳይማ فكان لغلامين يتيمين في المدينة ከተማ ውስጥ የሚገኙ ሁለት ወጣት ወላጅ አልባ የቲም ወጣቶች ንብረት ነው وكان تحته كنز لهما ويستخرج كنزهما ጌታሃም ሻ ፈቀደ እነዚህ ሁለት የቲሞች እንዲያድጉ ካደጉም በኋላ ያን ያባታቸውን ውርስ ድል ባውጥተው እንዲጠቀሙ ጌታ ሻ ለዛን ያቆምኩት አላቸው አፈዓልቱ ኸይረን አም ሸረን ያ ሙሳ መልካም ሰራው ወይስ መጥፎ እስኪ አንተ ሙሳ ንገረኝ መልሳቸው የሙሳ ምን ይሆናል ነዓም ፈዓልተ ኸይረን ትክክል ነው የሰራው እንቢ ብትል ባይሰሩት ያን ግድግዳ ባያቆሙት ያ ማህበረሰብ ያን ንብረት አውጥቶ ሊወስደው ሙሳ ምን አሉ ትክክል ሰርተሃል ከዛ ሰይድና ኸዲር ምን አሉ ذا የልጁ መገደል የግድግዳው እንዳዲስ መቆም ለወደፊት እንተነተነዋለን ረህመተን ሚን ረቢክ ከጌታ የሆነ እዝነት ችሮታ ነው ሰይድና ኸዲር ሱብሃንአላህ የሚገርመው ይላል ዑለማ መጀመሪያ ላይ አይታችሁ ከሆነ ሲጀምር ኢነከ ለን ተስተጢዐ መዕየ ሰብረን የሚል ነው ከዛ ቆይቶ ምናል ሰኡነቢኡከ ቢተእዊል ማለም ተስተጢዕ عليه صبر ሶስተኛ ምናሉ ذلك تأويل ما لم تستطع عليه صبر ያንዳንዱ ላይ حرف ጎላ የመጀመሪያው ላይ ያ ነበር ለን ተስተጢዐ ሁለተኛው ላይ ምናሉ ኢነከ ለን ተስተጢዕ ሁለት ሆነ ሶስተኛው ላይ ምን ሆነ ያዋ ወደቀች ሁለተኛ መጨረሻ ላይ ያውም ታውም ወደቀ إنك ذلك تأويل ما لم تستطع ذلك تأويل ما لم تستطع عليه صبر علماء من يلالو موسى بجيتا ውስጥ ነበሩ ያለ መቻል تستطيع ማለት አትችልም ትችላለህ ማለት لن تستطيع አትችልም ማለት መጀመሪያው ቃሉ እኮ ትርጉሙ አንድ ነው ግን እያንዳንዱ የፊደላት መጉደል የሙሳን ነገሩን የመረዳት ያለ መታገሳቸውን ደረጃ ያሳያል መጀመሪያ ላይ ምንም ስላልተነገራችሁ በጭራሽ አትረዳውም ማለት ሁለተኛው ላይ በተወሰነ ብጅታው ተገፋ ሶስተኛው ሰብ ሙሉ ለሙሉ ተገፋል ተስተዕ عليه صبر ቀለለ አላህ ቁርአን ላይ ከነሱ ጋር አብረን እንድንፈስ ፈልጓል ተስተጢዐ ተስተጢዕ ተስተዕ عليه صبر ያንዳንዱ የቁርአን حرف ቦታቸው ላይ ተቀመጡት አንድ حرف ሲጎል ጥልቅ ማዕና አለው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ يرحم الله اخي موسى ወንድሜ ሙሳ አላህ ይዘንለት ለወዲቱ انه كان صبر ትንሽ ቢታገሰመኝ ነበር حتى يقص الله علينا من اخبارهما አሉ አላህ ብዙ ታሪክ እንዲተርክልን ትንሽ ሙሳ ቢታገስ እንዴት መኝ ነበር አሁን እነዚህ ሶስቱ ታሪኮች ማራኪ ናቸው የአላህ ሚስጥር የበለጠ እንድናይ አርጎና የበለጠ ቢታገስስ 10 20 እናይ ነበር ይላሉ ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም ሙሳና ኸዲር
እዚህ ቦታ ላይ ተለያዩ አስተምሮታቸው ግን አብሮን አለ ጥልቅ ነው ለወደፊት በአላህ ፍቃድ እንተነትነዋለን አብራችሁን ቆዩ ሰለላሁ ወሰለም ወባረከ ዐላ ነቢና ሙሐመድ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ ቢስሚላህ ወዐላ በረከቲላህ ወላ ሐውለ ወላ ቁወተ ኢላ ቢላህ والصلاة والسلام على رسول الله يا قومي سلام الله عليكم ورحمته وبركاته يا نبي الله موسى أن خديرا رجمنا ماراكي لبان تلتاي تاريك قاجتنوان አስተምሮቶቻቸው ግን ሰፊና ዘላቂ ናቸው እስኪ ከዚህ ታሪክ የምናገኛቸውን አስተምሮቶችን አንድ ሁለት ያልነ እንቆጥራለን እንደመነሻ የትምርታችን ግብ ጎል በሆነው ዕውቀት ላይ እናተኩራለን ከነቢዩላህ ሙሳና ኸዲር ከምንማረው ትልቁ መሰረታዊ ነጥብ ዕውቀት በእስላም ያለውን ደረጃ ነው ቁል هذه سبيلي أدعو إلى الله على بصيرة ጎዳናዬ መንገዴ ይሄ ነው በላቸው ወደ አላህ እጣራለሁ على بصيرة على علم with pure knowledge ጥልቅ በሆነ ዕውቀት ወደ አላህ እጣራለሁ የዕውቀት ዲን ነው እስልምና ባለፈው አይተናል ስንጀምር መጀመሪያ የወረደው ቁርአን የከራሚል ነው መጀመሪያ አላህ የፈጠረው ቀለምን ነው ብዕርን ነው መጀመሪያ አላህ Subhanahu Wa Ta'ala ከሰው ልጆች የፈጠረው አደምን ነው وعلم آدم الأسماء كلها የመጀመሪያው ጦርነት የተቋጨው በዕውቀት ሽግግር ነበር የመጀመሪያ ቅድሚያ ለዕውቀት የሰጠ ዲን ነው እስልምና ትልቅ ዲን ነው ለዛ ነው ኢማም አልቡኻሪ ኪታባቸው ላይ ሲጀምሩ ባቡል ዒልሚ قبل القول والعمل የትምርቱን ርዕስ ስለ ዕውቀት አደረጉት ከንግግርና ከድርጊት በፊት ከመናገር ዕውቀት ይቀድማል ከድርጊት ዕውቀትን ያስቀደመ ዲን ላይ እንገኛለን ይሄን ዕውቀት መፈለግ ደግሞ የእድሜ ገደብ እንደሌለው በነቢዩላህ ሙሳና ኸዲር ታሪክ ላይ ተመልክተናል ሙሳን ወሰዱ ኡሉል ዐዝም ሚን الرسل ከታላላቅ ነቢያቶች አንዱ ነው አላህን ያናገረ ነብይ ናቸው ከዚህ ሁላ ጋር ግን ዕውቀትን ለመፈለግ ሲንቀሳቀሱ እናያለን ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም እድሜያቸው እኮ 53 ካለፈ በኋላ ነው ወቁር ረቢ ዚድኒ ዒልመን ያሉት ጌታዬ ዕውቀትን ጨምርልኝ በል የተባሉት እኮ እድሜያቸው 53 ካለፈ በኋላ ነበር ዕውቀት የእድሜ ገደብ የለው አረጀን እንደ አዲስ ተጅዊድ መቅራት እንችላለን ባለፈው አላየንም እንደ በ82 ዓመቷ ቁርአንን የሐፈዘችው ግለሰብ ትልቅ ሴት ተመልክተናል ድህረ ገጾች አስደምመውና ዕውቀት የእድሜ ገደብ የለው ይሄን ነው ከነቢዩላህ ሙሳና ኸዲር የምናገኘው ትልቁ ትምህርት ሌላኛው ዕውቀትን ለመፈለግ መድከም መንገላታት ይፈልጋል ነቢዩላህ ሙሳ ከዩሻዕ ከሚባለው ያወጣቱ ጋር ረጅም ጉዞ ተጉዘዋል በጣም ከመድከማቸው የተነሳ ምን አሉ ለቀድ ለቂና من سفرنا هذا نصبا በዚህ ጉዟችን ላይ ድካም አግኝቶናል አሉ ሰይድና ሙሳ አለይሂ ሰላም ደክመዋል እንደገና ኸዲርን ፍለጋ ተመለሱ ፈርተድ على آثارهما قصصا ከዛም ከኸዲር ጋር ተገናኙ ሌላ ረጅም ጉዞ فانطلقا ረጅም ጉዞ በየብስ በባህር ወደ ተለያዩ መንደሮች ረጅም ጉዞ ይፈልጋል ዕውቀት ለዛ ነው ዑለማዎቻችን የሐዲስ ደረጃ የሚሰጡት የሐዲስ ምሁራን ረጅም ጉዞን መጓዝ የሐዲስን ትክክለኛነት እንደማረጋገጫ መስፈርት አስቀምጠውታል صحة الحديث ከሚመዘንበት አንድ ውስጥ ምን ያህል ተጉዟል ዕውቀትን ፍለጋ ተብሎ አገር ውስጥ ጨረስነ ስኮላርሺፕ መጓዝ አለበት ዕውቀት ምን ይፈልጋል ድካምን ይፈልጋል ሌላው ዕውቀት ትልቅ ወኔን ይፈልጋል ይሄን ነው ከነቢዩላህ ሙሳ ታሪክ የምንማረው ምን አለ قال لا أبرح حتى أبلغ مجمع البحرين أو أمضي حقبا እኔ አላርፍም የወንዞቹ መገናኛ እስክደርስ ድረስ አሊያም حقبا ለአመታት እስክጓዝ ድረስ حقب جمع حقبة ብለናል حقوب የሚለው የሕቅባ ፕሉራል ፎርም ነው ሕቅባ ማለት ከ80 እስከ 100 ዓመት ይገመታል ለ100 ዓመታት እስክጓዝ አሊያም እዛ እስክደርስ ድረስ አልቆምም ማለት
ወኔ ይፈልጋል ዕውቀት ማለት ነው ዕውቀት ወኔ ድካምን ይፈልጋል ሌላው ከነብዩላህ ሙሳ ታሪክ የምንማረው ከዚህ ታሪክ የምንወስደው አስተምህሮት ዕውቀት ፈላጊ ሊከተለው የሚገባን አደብ እናያለን هل اتبعك على ان تعلمني مما علمت رشدا ልከተልህ እንዴት አስተምረኝ የሚለውን በጣም የመተናነስ ተማጽኖ እንመለከታለን ዕውቀት ፈላጊ ተናናሽ ዝቅ የሚል ሊሆን ይገባዋል من علمني علما صرت له عبدا አንዴት ዕውቀት ያስተማረኝ የርሱ ባሪያ ነኝ ይላሉ ሰለፎቻችን ለዑለማዎቻችን ክብር ሰጠን ዕውቀትን ልንፈልግ ይገባል ሌላው ከዚህ ታሪክ የምንማረው ከዕውቀት ጋር ተያይዞ የምንማረው ዕውቀት አኺራ ላይ የሚጠቅመን ማህበረሰቡን ለመለወጥ የሚያገለግለን መሆን አለበት ለዛ ነው ነብዩላህ ሙሳ አለይሂ ሰላም ሚማ ዑልምተ ሩሽደን ከተማርከው ትምህርት ቅናቻን ያዘለውን ታስተምረኝ ዘንድ ልከተል ይላል ሩሽደን የሚለው ተምይዝ ይባላል ذا ሩሽድን መልካሙን ነገር ጥሩውን ታስተምረኝ ማለት ነው አንድ ሰው የሚማርበት ጎል ليكون رشيدا وراشدا የተቀና ሆኖ ሌሎችን ለማቀናት ራሱን ለውጦ ሌሎችን በመለወጥ ንያ ነው መማር ያለበት የመማር ዓላማው እሱ አንዳንዱ በጣም በሚያሳዝን ሁኔታ የሚማረው ሌላውን ለማውገዝ ያን ሰው የሚያውግዝበትን የሚያከፍርበትን ወይ ሙብተዲእ ብሎ ታፔላ የሚለጥፍበትን ደሊል ለመሰብሰብ የሚማር ሰው ታገኛለህ ይሄ የትምህርትን ዓላማ የሳተ ጉዞ مما علمت رشدا عند سو የሚማረው ليكون رشيدا وراشدا ራሱን ለውጦ ሌላውን ሊለውጥ ራሱን ጠቅሞ ሌላውን ሊጠቅም ይሄ ነው የመማር ጎሉ ሆኖ የምናገኘው ሌላው ስለ ዕውቀት በጣም የሚገርመው እዚህ ታሪክ ላይ የምናገኘው ዕውቀት ከእዝነት ጋር ያለውን ትስስር እንመለከታለን አላህ ምን ይላል فوجد عبدا من عبادنا ከባሮቻችን አንዱ የሆነውን ኸዲርን ሙሳ አገኘው آتيناه رحمة من عندنا ከኛ የሆነን እዝነት የሰጠነው وعلمناه من لدنا علما ከኛም ዘንድ ዕውቀትን ያስተማርነው آتيناه رحمة من عندنا وعلمناه من لدنا علما እዝነትና ዕውቀት የአላህ እዝነት ከሌለበት ደማሩን ወሐላክ ሜስ ነው የሚፈጠረው ጥፋትን ነው የሚወልድ እስኪ ዘመኑ ቴክኖሎጂ ለሰው ልጆች ምን ያመጣ ነው ብላችሁ ተመልከቱ በ1945 ላይ ጃፓን ሂሮሺማ ላይ አሜሪካ የጣለችው ሚትራይል ቦምብ ለ140,000 ሰው ህልፈት ምክንያት ሆኖ አልፏል ሙዚየማቸው ላይ አስቀምጠውታል ታሪካቸውን ሲተርኩ ያኔ ሰማዩ ጥቁር ደመናን አዘለ ይላሉ ቆይቶም ጥቁር ዝናብ ዘነበ ይላሉ ያኔ የወረደው ቦምብ ቅሬቱ እስከ ልጆች ድረስ ስቲል በሽታው እየተላለፈ እናገኘዋለን እንግዲህ እኮ 1945 አሁን 2016 በርካታ ዓመታት አልፈዋል 70-80 ስቲል ቅሬቷል ዕውቀት የአላህ እዝነት ከሌለበት ጥፋትን ነው የሚወልድ በዘመናችን እኮ የደም ነጋዴዎች አሏል ሁለት ሀገር ያጋጩና መሳሪያ አምርተው ይሸጡላቸው የኸዲርን ዕውቀት ተመልከቱት ረህማ የተሞላበት ዕውቀት ነው ለዛም ነው መርከቢቷን ከመዘረፍ በግዴታ ወላጆችን በልጆቻቸው ሰበብ ከመጥመም ያ የየቲም ንብረት በንፉጋ ማህበረሰብ ከመዘረፍ ያዳነ ሰበብ ሆኖ አለፈ ዕውቀት የአላህ እዝነት ሲታከልበት መልካምን ነገር ይወልዳል አላህ እዝነቱ የተሞላውበትን ዕውቀት ይስጠን ስለ ዕውቀት ነው ብዙ የተማርነው ጠንካራውን ያስፈልገናል ትልቁም የትምህርት ማጠንጠኛችን እሱ ነው ጥልቅ ወኔ ሐሳብ ሊኖረን ይገባል ዕውቀት ስለ ዕውቀት የበለጠ እናያለን በአላህ ፍቃድ ቀጣይ አስተምሮቶችን በአላህ ፍቃድ እናውጣለን ወሰለላሁ ወሰለም ወባረከ على نبينا محمد السلام عليكم ورحمة الله تعالى وبركاته ከሰይድና ሙሳና ኸዲር ታሪክ አስተምሮቶችን ያወጣን ነው ባለፈው ዕውቀት
ምን ያህል እንከታተለው እንደሚገባ ዳሰናል። ዛሬ ደግሞ ሌላኛው ነጥብ እንዳሳለን ረህመተን ሚን ረቢክ ይህ ከጌታ የሆነ እዝነት ነው ሚለው እንዳሳለን። ምድር ላይ አላህ በባሮቹ ላይ የሚያደርጋቸው የትኛውም ድርጊቶች ለባሮቹ መልካም ነገር ነው። ለዛ ነው የሙእሚኖቹ አቋም ለዓለሁ ኸይር የተከሰተው ክስተት የሆነው ሁኔታ ለበጎ ነው ብለው ነው ሙእሚኖች የሚደመድሙት። እነዚህ ሶስቱን ታሪክ እስኪ መለስ ብለን እንዳሳቸው። የመጀመሪያውን ንውሰድ፣ የመርከቢቱ ጉዳይ። ወአመ ሰፊነቱ ሊመሳኪና ያዕመሉነ ፊል ባሕር መርከብ ላይ የሚሰሩ ምስኪኖች ናቸው፣ የነሱ ንብረት ናት። እሷን እያከራዩ ነው የገቢ ምንጭ የሚያገኙት። እነዚህን ግን አምባገነን መንግስት ወስዶባቸው በችግር እንዳይማቀቁ አላህ መርከቧ ቀድማ እንድትበሳ እንድትሰነጠቅ አደረጋት። ሲታይ ላዩ መጥፎ ነው፣ ግን ሙእሚን ምን ማለት አለበት? ለዓለሁ ኸይር። ለዛም ነው መጨረሻ ላይ እንዳይወሰድባቸው እንደታሰበ ያብራራ ሰይድና ኸዲር። እስኪ ሰቡት እነዚህ ሰዎች ንብረታቸው ቢወረስ ኑሯቸው ምን ይሆን ነበር? ከዚህ ማሳልፉት አንሰጥም ብለው ንጉሱ ጋር ቢፋለሙ አይገደሉም? ልጆቻቸው የቲም ሲሆኑ አይታያችሁም? አሊያም ቢያስራቸው ወስዶ ቤተሰብ እነሱን እስር ቤት በመጠየቅ ሲንገላታ አይታያችሁም? ሱብሃንአላህ። አላህ ግን ቀድሞ ስብራት እንዲመጣ አደረገ። አንተም ወንድሜ አንቺም እህቴ ህይወትሽ ላይ የሚመጣው ስብራት ለዓለሁ ኸይር የሙእሚን መነጽር ይሄ ህይወት ላይ የሚመጣ ክፍተት ከጀርባው መልካምን ነገር አዝሏል። ይሄ ነው የሚያስተምረን ትምህርቱ አንዱ ረህመተን ሚን ረቢክ። ህይወት ላይ የደረሰው ክራይሲስ ከጀርባው መልካም ነገር አለ። አሁን ያልተሳካልህ ይመስልሃል፣ የከሰርክ ይመስልሃል፣ መርከብህ መኪና የተሰበረ ይመስልሃል። ለዓለሁ ኸይር። ይሄ ነው አንዱ ትልቁ ትምህርት። ሁለተኛውን ውሰዱ። ወአመ الغላም የወጣቱን ጉዳይ እንዲገደል ተደረገ ገና በህፃንነቱ። ለምን? በርካታ ኸይር ነገሮች ከጀርባው ስላለ ነው። አንደኛ ወላጆችን ከኩፍር አላህ ጠበቀ። ፈኸሺና አን ዩርሂቀሁማ ጡግያናን ወኩፍራ እንዳያጠማቸው በግዳጅ በፍቅር ወስዶ ስለሰጋ አላህ ቀድሞ ወሰደው በእነሱ ፍቅር እንዳይጠፋ። ሁለተኛ በህፃንነት በመሞቱ ወላጅ ሲታገሱ አጅራቸው ከፍ ይላል፣ አጅራቸው ይነባበራል። ኢነማ ይወፋ الصابرون اجرهم بغير حساب። ይሄን አጅር ሊሰጣቸው ቀማቸው በልጅነት። ሶስተኛ ከርሱ የተሻለ ሌላ ልጅ ሊተካላቸው አላህ አስቦ ነበር። فأردنا أن يبدلهما ربهما خيرا منه زكاة وأقرب الرحمة። ከርሱ የተሻለ ብፁ ለወላጆቹ አዛኝ አቅረበ ረህማን ሊሰጣቸው ከጀል። ሶስተኛውን ጥቅሙ ይዩት። አራተኛ ለወደፊት በሚሰጣቸው ልጅ አመስጋኝ እንዲሆኑ አላህ ያደርጋቸዋል። አንድ ሰው ለአመታት ሳይወልድ ቆይቶ ሲወልድ አዲስ ለሚመጣው ልጅ የሚሰጠው ክብር የተለየ ነው። አመስጋኝ እንዲሆን ይፈልጋል። አንድ ወንድም አለ ትልቅ ኡስታዝ መሐመድ ሰይድ አደምለው 20 አመት የጠበቀው ልጅ አላህ ሰጠው። ልክ ሲወለድ አብድ ሽኩር አለ። ለምን አመስጋኝ ትሆናለህ? አጠስ ስታገኝ የመጀመሪያ ልጃቸውን አጠው በሁለተኛ ሲተካላቸው እነዚህ ወላጆቹ እንዴት ደስተኛ ሊሆኑ እንደሚችሉ ምን ያህል ትኩረት ሰጠው እንደሚንከባከቡት ተሰቡ። ለዓለሁ ኸይር ይሄን ያሰበው አላህ። አምስተኛ የአካባቢው ሰው እንዲገሰጽ አላህ ፈልጓል። የአካባቢውን ሰው ከጥቃትም ማዳን ፈልጓል። ወላጆቹን ያጠመመ ሌላውንም ያጠመ ነበር። የወጣት ቢያድግ ያ ሶሳይቲ መጠበቅ አለበት። ቀድሞ አላህ አነሳው። ስድስተኛ የአካባቢው ሰው እንዲገሰጽ ይፈልጋል። ወጣት ገና ልጅ ሞተ እንዴ እኛማ ትልቆች ወደ መቃብር እየተጓዝን አይደለም ብለው እንዲያስብ ነው ትላልቁ። ወጣቱ ደግሞ ምን ሊለው እንዴ እኛ ገና አድገን ትዳር ይዘን ምን ሞት የሚመስለን ሰዎች እንዲህም ዱንያ መልቀቃለ እንዴ ቶሎን ቶብት ብለው እንዲያስቡ አላህ ይፈልጋል። እዛ ነው ሐሰን አልበስሪ ለህዝቡ ዳዕዋ ሲያደርጉ ምን ይላሉ? ለሽማግሌዎቹ እናንተ ሽማግሌዎች ሆይ አዝመራ ከበሰለ በኋላ መቆረጥ እንጂ ምን ይጠብቀዋል? ምን እየጠበቃችሁ ነው ይሉ ነበር። ለወጣቱ ደግሞ እርጅና ሳልደርስ ብሎ እንደይዘናጋ እናንተ ልጆች ሆይ አዝመራው ከመታጨዱ በፊት ውርጭ መጥቶ እንዳጠፋው አላያችሁም እንዴ ምን ትጠብቃላችሁ ይሉ ነበር። ስድስተኛ ጥቅሙ ይሄ። ሰባተኛው ይሄ ልጅ ራሱ
ገና በህፃንነቱ በመሞቱ ወደ ጀነት እንዲሄድ አላህ ፈልጎ በርካታ ጥቅሞች አሉት ለዛ ነው ረህመተን ሚን ረቢክ ሙእሚን አቋሙ የሚፈጠርበት ህይወቱ ክራይሲስ ችግሮች አለመሳካቶች ከጀርባው መልካም ነገር አለ የንብረት ማጣት የልጅ ማጣት ህይወቱ ላይ የሚደርስ ስብራት لعله خير رحمة من ربك سبحان الله واما الجدار እስኪ ሶስተኛውን ውሰዱ ያ ግንብ ባይቆም ኖሮ ያ ግድግዳ እንደ አዲስ ባይሰራ ኖሮ ያ ማህበረሰብ የየቲሞችን ንብረት ሲዘርፍ አይታያችሁ አላህ ያም መጠበቅ ፈለገ እንዲገነባ አደረገ ምናልባት እኮ እነዛ ልጆች ህፃን ይያሉ ለህፃንነታቸው ለልጅነታቸው ተቸግረው ሊሆኑ ይችላል ግን አላህ ሲያድጉ እንደሚጠቅማቸው ስለሚያቅ እንዲቆይ ያደረገው አይብሉጋ አሹደሁማ ለስራ እስኪበቁ ድረስ ገንዘቡን ለትክክለኛ ቦታ ማዋል እስኪጀምሩ ድረስ አላህ ያዘባቸው ሪዝቅ እኮ ዘግይቶባቸዋል በልጅነታቸው አላገኙት አንተም ህይወት ላይ የሥራ መጓተት የንግድ አለመሳካት ረህመተን ሚን ረቢክ ያ አላህ እዝነት ከጀርባው አለበት በዚህ እንዳትጠራጠር እስኪ ወሰዱ ነብዩላህ ኢብራሂም አለይሂ ሰላም ልጃቸውን እንዲያርዱ አላህ አዘዛቸው እስማዒልን በርጅና ያገኙትን ልጃቸውን አልহামዱሊላሂ الذي وهب لي على الكبر ብለው አላህን ያመሰገኑበት ልጃቸውን አላህ ረዳላቸው ሊፈትናቸው አባት በርጅና ያገኘውን ያይኑን ማረፊያ ያርዳል አላህ ግን አዘዘ ልጅህን ረድ ታሪኩን ስናነበው መጀመሪያ ሁላችን ተደነግጣለን መጨረሻ ግን አላህ ወፈደይናሁ بذبح عظيم በትልቅ የሆነ በግ ተካቸው ዑለማ ምን ይላሉ የክስተት መነሻው አስደንጋጭ ይመስላል ከጀርባው ግን በርካታ መልካም ነገር አዝሏል ያኔ ነብዩላህ ኢብራሂም ልጃቸውን ለማረድ በወሰዱት ቁርጥ አቋም በተተካው በግ ምክንያት ኡዱሂያ ሁሌ እናርዳል አላህ ምን ፈልጎን እስከ የውመል ቂያማ ምስኪኖቹ እንዲበሉ አላህ ፈልጓል ሙእሚኖቹ ያረዱ ኡዱሂያ እንዲያካፍሉ አላህ ፈልጓል ስታየው ላዩ ሸር ይመስላል ወይም ጥሩ ምቾት ላይ ሰጥህ ይችላል ከጀርባ ግን መልካም ነገር አለ ሃጀራን ወሰድ አለይሃ ሰላም የኢብራሂምን ባለቤት ልጇን ይዛ በረሃ ላይ ኢብራሂም አለይሂ ሰላም መካ ላይ ጥሏት ሄደ አስቀምጧት ሸሽቶ ሲሄድ ጠየቀችው ያ ኢብራሂም ኢላ መን ተትሩኩና ለማን ነው የምትተወን ጸጥ አለ አላህ ነው እንዴ በዚህ አዘዘ ኢብራሂም አለይሂ ሰላም ራሳቸውን ነቀነቁ ነዓም አሉ قالت اذا لن يضيعنا اللهم አይተውንም አለች ትንሽ ቆየች እጇ ጋር ያለው ምግብ አለቀ ልጇ ማልቀስ ጀመረ ውሃ ፍለጋ ወደ ሶፍዋ ተራራ ተወጣለች ከዛ ወደ መርዋ ተመለሳለች ሶፍዋ መርዋ ተመላለሰች መጨረሻ ላይ አላህ ዘምዘም ውሃን አፈለቀላት አላህ አልተዋትም ሲታይ በረሃ ላይ መጣሏ ጥሩ ነገር አይመስልም አላህ ግን ዘምዘም ውሃን በሷ ሰበብ እንዲወጣ አደረገ እስከ የውመል ቂያማ ሙእሚኖች ይጎነጩታል ዱዓ አድርገው እስቲጃባ ያገኙበታል ማኡ ዘምዘም ሊማ ሹሪበ ለ ለተጠጣው ነገር ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሶፋና መርዋ እሷ የሮጠችበት ውሃ ፍለጋ የኡማው ሱና ሆኖ እንዲቀጥል ተደረገ አሁን ሐጅ ሄደ ሰው ሶፋና መርዋ መሮጥ ግዴታው ከላይ ስታየው ጥሩ ላይ መስል ይችላል ከጀርባ ግን አላህ ያሰበዋል የሃጀር ያንን መሮጥ ሱና አርጎ ተከለው ያ ዘምዘሟ እስከ የውመል ቂያማ እንጎነጨዋል ህይወት ላይ ግር ያለህ ነገር ምቾት ያልሰጠ ነገር ከጀርባው ኸይር ነገር አለ ረህመተን ሚን ረቢክ ና ሙእሚን በአላህ ውሳኔ ይወዳል الرضا بالقضاء رضا بالله ውሳኔ መውደድ ጀነቱ ዱንያ የዱንያ የደስታ ምንጭ ومستراح العارفين يا الله باروش معرفة ذاق طعم الإيمان إلى الله صلى الله عليه وسلم يا إيمان انتفتناكو يا سوا جنيا يتسو من رضي بالله ربا بالله جيتنا يوددا وبالإسلام دينا بنبي صلى الله عليه وسلم بإسلامنا دين يوددا وبمحمد صلى الله عليه وسلم نبيا ورسولا بالله ملكتنيا نبينا يوددا إيمانا تسترق ولا أطمالنا በህይወታቸው የሚደርስ የትኛውም ክራይሲስ ረህመተን ሚን ረቢክ ከጌታ የሆነ እዝነት ነው ተቀበለው
የፈለከውን ቢሰጥ ምናልባት የዛን ያህል ደስተኛ ላትሆንበት ትችላለህ ረህመተን ሚን ረቢክ ጁምዓ እኮ እንድንቀራ የታዘዝነው ለዛ ነው ሱረቱል ካህፍ ከዛ ውስጥ ነው የታሪክ የሚገኝ ህይወታችን የሚመጣ መፋለስ ከጀርባው ምን አለው መልካም ነገር ይዟል يقول النبي صلى الله عليه وسلم ሁሌም ሲያነጋ ሶስቴ رضيت بالله ربا وبالاسلام دينا وبمحمد صلى الله عليه وسلم نبيا ورسولا يا لسو وحقا على الله ان يرضيه في ذلك اليوم بذاكن الله ደስተኛ አርጉት ይውላል ይሄን እንበል በአላህ ውሳኔ እንውደድ ከዚህ ታሪክ የምንማረው ሁለተኛው ትምህርት ይሄ ነው الله በትምህርቱ ተጠቃሚ ያደርጋል وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى وبركاته وعلى بركة الله ولا حول ولا قوة إلا بالله والصلاة والسلام على رسول الله يا قوم سلام الله عليكم ورحمته وبركاته نعم يا موسى أن يا خدير تاريخ استمرت لين نجنيالن كزيه ماراكي تاريخ استمرتوچن ياوطان نجنيالن الله سبحانه وتعالى بنبي صلى الله عليه وسلم عندبت سورة الكهف جمعة دنكراو الزنال يقول النبي صلى الله عليه وسلم من قرأ سورة الكهف يوم الجمعة أضاء له نور بين السماء والأرض بجمعة كان سورة الكهف يقرأ سو بسماينا بمدر برهان يبرهلتال ይሄ ምዕራፍ የህይወታችን ብርሃን የሚበራበት ነው አስተምሮትን አውጥተን ህይወታችን ጋይድ የምንመራበት ምዕራፍ ነው አስተምሮቶችን ያወጣን እንገኛለን ቀጣዩን እስኪ ሶስተኛውን እናምጣ ሶስተኛው ከዚህ ታሪክ የምንማረው አልአደቡ ማአላህ ከአላህ ጋር ባለን ግንኙነት በጣም ስርዓት ያዦች ልንሆን እንደሚገባ ታሪኩ ያስተምረናል ሰይድና ኸዲር ቁርአን ላይ በዚሁ ታሪኩ ሶስት አነጋገርን ሲጠቀሙ እናገኛቸዋለን فأردت أن أعيبها إلى فأردنا أن يبدلهما ربهما سيلو دمو يسكتلال مجرش عليه فأراد ربك سيلو نعلا سوستون لمن تتكمت كالله قال الله تشون سرعات نملكتال يتستاتشو علم بالله إذنات يتكبب مون الناس تولالن آتيناه رحمة من عندنا وعلمناه من لدنا علما እዝነትም ዕውቀትም የተሰጣቸው ሰው ነበሩ ለዛም ነው ሶስቱን አነጋገር የተጠቀሙት ሰይድና ኸዲር አለይሂ ሰላም መጀመሪያ ምን አሉ መርከቧን ከመስበር ጋር ስለሚያዝ ምንም አላህ ቢያዛቸው ያዘዛቸው አላህ ነው وما فعلته عن امري ነው የሚሉት ከራሴ አላደረኩትም ታዝዤ ነው ብለዋል አላህ ቢያዛቸው ይህ መታዘዝ ወደ አላህ ማስጠጋት አልፈለጉም فأردت أن أعيبها نور لاوت اللات فلقوال نور اوت اللات جيتا يالين يالالو أدب مع الله ሁለተኛ ልጁን ገደሉት ግን ልጁን ከመግደልጋት ያይዞ ምን አለ አላህ መልካምን ልጅ እንዲተካላቸው ይፈልጋሉ فأردنا አሉ ከጀልና አሰብና أن يبدلهما ربهما ጌታቸው ይለውጥላቸው ዘንድ خيرا منه زكاة وأقرب رحمة ልጁ መልካም ነገር ቢተካም ከመግደል ጋር ስለተያዘ ወደ አላህ ሊያስጠቁት አልፈለጉ አደብ مع الله መጨረሻ ላይ ደግሞ ንጹህ መልካም ነገር ሲሆን فأراد ربك ጌታ ሻ ፈለጋ ምነው ዛ ቦታ ላይ ምንም አይነት መጥፎ ነገር አልተከሰተም ጭራሽ በጣም መልካም ነገር ነው ያደረጉት አልመግብ ያለ ማህበረሰብ ግድግዳውን ነው የገነቡለት فأراد ربك ጌታ ከጀለ فأردنا አላሉ መዚህ ቦታ ላይ فأراد ربك أن يبلغ أشدهما ويستخرجا كنزهما ድልባቸውን ሲያድጉ እንዲያወጡት ጌታ ሻ አደም مع الله ሙእሚን ንግግሮቹ የተመረጡ ናቸው ሁሉም ነገር ከአላህ ቢሆንም ሲናገር ምን ይላል والخير بيديك والشر ليس إليك ይላል መልካም በእጅህ ነው መጥፎ ነገር ካንተ ጋር አይደለም ይላል ባንተ አይደለም የሚከሰተው ይላል አደብ مع الله አለ ለዛ ነው ነብዩላህ ኢብራሂም አለይሂ ሰላም ቁርአን ላይ ይሄውን አጠቃቀም ሲጠቀሙት እናያለን
ስለ አላህ ሲናገሩ ምን አለ الذي خلقني فهو يهديني ጌታ አላህ እሱ ነው የፈጠረኝ እሱም ቅናቻን ይመራኛል والذي هو يطعمني ويسقيني ሚመግበኝም ሲሳይን የሚያጠጣኝም እሱ ጌታዬ አላህ ነው ከዛ ምን አሉ واذا مرضت فهو يشفيني واذا امرضني አላሉ ሲያመኝ ስታመም የሚያድነኝ እሱ ነው ሲያሳመኝ የሚያድነኝ አላሉ ግልጽ ነው ሱብሃንአላህ واذا مرضت እኔ ስታመም የሚያድነኝ እሱ ነው والذي يميتني ثم يحييني እርሱም ነው ጌታዬ አላህ ለህልፈተ ሞት የሚያበቃኝም እንደገና የሚቀሰቅሰኝም ከዛም የሚቀሰቅሰኝ እሱ ነው ሁሉን ነገር ወደ አላህ አስጠጉ የሚመግበኝ የፈጠረኝ የሚመራኝ ሁሉን ወደ አላህ አስጠጉና በሽታ ሲሆን ወደ ራሳቸው واذا مرضت ስታመም فهو يشفيني ማዳንን ወደ አላህ አስጠጉት ሱብሃንአላህ አደብ ማአላህ በዚህ ፕሮግራም ላይ አንዱን የምንማረው ከአላህ ጋር ያለንን አደብ ማስተካከል ነው እንደ አራተኛ ሌላ አስተምሮትን እናውጣ صنائع المعروف تقي مصارع السوء መልካም ስራ መጥፎን እንደሚመልስ ሰይድና ኸዲርና ሙሳ ታሪክ ላይ ይሄን እናገኛለን ተመልከቱ እስኪ እነዚህ ሰዎች ምን ሰሩ የመጀመሪያዎችን ደሃዎችን ምስኪኖችን ወሰዱ መርከበኞች ናቸው ያቺ ብቻ ነው የመተዳደሪያ ንብረታቸው ግን ሰይድና ኸዲርና ነብዩላህ ሙሳን ያለ ክፍያ ነበር የጫኗቸው እንዴት ያሉ የድሃ ቸሮች ነበሩ እኔ ብዙ ጊዜ ገረማለሁ ትላልቅ ሬስቶራንቶች ስንገባ በርካታ ምግቦች ይቀርባሉ እንግዶች ጋር ስንሆን ወጭ ይደረጋል ቢሉ ሲመጣ 4 500 600 ይሆናል ይሄን ካልከፈልን የሚሉ ዌተሮች ያጋጥመዋል የኛ መልስ ግን ኖ ሚል ነው ግን የደሃ ቸሮች መሆናቸውን ተመለከታል እነዚህ ምስኪኖች ነብዩላህ ሙሳና ኸዲርን በነፃ ጫኗቸው አላህ በዚህ ደግ ስራቸው መርከባቸውን ባምባገነን ንጉስ ከመወሰድ ጠበቀላቸው ሁለተኞችን ወሰዱ የወላጆችን ጉዳይ فكان أبواه مؤمنين ጥሩ ወላጆች ነበሩ እንደይጠሙ አላህ ልጃቸውን በመውሰድ ጠበቃቸው ከርሱም የተሻለ ልጅ ተካላቸው ደግነት ከመጥፎ ነገር ይጠብቃል የመጨረሻውን ተመልከቱ እስኪ وكان أبوهما صالحا إلى ለምን ነው አላህ ግድግዳው እንደ አዲስ እንዲገነባ ያደረገ አባታቸው ደገኛ ባሪያ ነበር ይላል حتى ሙፈሲሮቹ ምን ይላሉ ጀዱ ሳቢዕ ብለው ተፈሰሩታል ይሄ وكان أبوهما የተባለው አባታቸው ሰባተኛ አያታቸው ነው ሚል ተፍሲሩላል በቅድመ አያት የሚጠበቅ የልጅ ልጅ አለ ደግነት ከመጥፎ ነገር ይጠብቃል ወለذا يقول النبي صلى الله عليه وسلم ነብያችን ምን ይላሉ صنائع المعروف መልካም ስራዎች ተቂ ይጠብቃል مصارع السوء መጥፎ ወዳደቀን ይጠብቃል فيه يروى قصة عند الرسول صلى الله عليه وسلم ካስተላለፉን ታሪክ ውስጥ ይሄ ይጠቀሳል አንዲት ደግ ሴት በረሃ ላይ ትኖራለች ጎጆዋ ላይ ቤት ውስጥ ህፃኗን ልጇን ያጠባች ቁጭ ብላለች በዚህ መሃል ትንሽ ቤቷ ውስጥ ያላት ምግብ መመገብ ጀመረች እየተመገበች ያለቻትን የቀረቻትን አንስታ ልትጎርስ ስትል ደሃ ምስኪን በርጋ ተጣራ መጥቶ ለመነ አጥዒሙኒ አጥዓምኩም አላህ ይመግባችሁ መግቡኝ እርቦኛል ብትጎርሳት ትወድ ነበር ለርሱ መስጠት ፈለገች ጉራሿን ካፏ መለሰችና ለምስኪን ወስዳ ሰጠች ያለቻት እችናት ቀናት አለፉ ልጇን ሳር ላይ አስቀምጣ ልብስ ያጠበች ያለ አንድ ተኩላ ይመጣና የልጁን ልብስ ዚጋ ነክሶ ልጁን ይዞባት ወደ በረሃው ፈረጠጠ አደርስበት እየሮጠ ቁጭ ብላ ማልቀስ ጀመረች አላህ ግን ደግ ስራዋን አረሳ يقول النبي صلى الله عليه وسلم رسول من ይላሉ فبعث الله إليه ملكا ወደዚህ ተኩላ አላህ መላእክቱን ላከው ካፉ መንጭቆ አወጣው ይሄን ጻልጅ ይዞላት መላእክቱ ወደ እናቲቱ ተመለሰ فقال لها يا امرأة አንቺ ሴት ወይ ان الله يقرئك السلام الله سلامته ያቀርብልሻል
ويقول لك بلو يلشال هذه اللقمة بتلك اللقمة ይሄ ከተኩላዋ አውጥተን የሰጠንሽ የልጅሽ ጉራሽ ያኔ ካፍሽ አውጥተሽ በሰጠሻት ጉራሽ ተክቸሻለሁ ይልሻል ጉራሽ በጉራሽ ለውጭሻለሁ صنائع المعروف መልካም ስራ መጥፋው ወዳደቀን ይጠብቃል ከዚህ ታሪክ ላይ የምናገኘው ይሄ ነው እነዛ ምስኪኖች በነፃ ያሳፈሩ ሰዎች መርከባቸውን ከመቀማት ዳኑ እነዛ ደግ ወላጆች ሙእሚኖች ከጥመት ዳኑ መልካም ልጅም ተተካላቸው እነዛ የዛ ደግ አባት ልጆች ንብረታቸውን በንፉግ ማህበረሰብ ከመቀማት ዳኑ እስኪያድጉ ድረስ አላህ የነብይ አናጺ ላከላቸው ቤታቸውን የገነቡት እነማን ናቸው ኸዲርና ሙሳ እኮ ናቸው እንዴት ደግ አባት ቢኖራቸው ነው የነብይ ግንበኛ አናጺ አላህ የላከላቸው ሱብሃንአላህ صنائع المعروف تقي مصارع السوء አስተምሮቶቹ ጥልቅና ብዙ ናቸው ከአላህ ጋር ሊኖር የሚገባን አደብ አይተናል መልካም ስራ ከመጥፎ እንደሚጠብቅ ማስከትለን ተመልክተናል ሌሎችም በአላህ ፍቃድ እንመለከታቸዋለን وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى وبركاته كنبي الله موسى እና سيدنا خضر ታሪክ አስተምሮቶችን ያወጣን እንገኛለን አላህ የበለጠ በጥልቀት እምንረዳቸው አላህ ያድርገና ዛሁን ደግሞ የምንቀጥለው አምስተኛው ነጥብ ይሆናል الرحمة بالخدم والرفقاء ለቤት አገልጋዮች ለሰፈር ጓደኞች ለመስሪያ ቤቶቻችን ሰራተኞች እዝነት ሊኖር እንደሚገባ በዚህ ታሪክ ውስጥ እንማራለን ዩሻዕ ኢብኑ ኑን ከነብዩላህ ሙሳ ጋር ቃቸውን ይዞ የሄደው ግለሰብ ትልቅ ኃላፊነትን የሰጡት ወጣት አሳው መታጣበትን ቦታ ትነግረኛለህ ተብሎ ትልቅ ኃላፊነት የተሰጠው ወጣት አሳውን ረሳው አሳው ግን ፈተኸذ سبيله في البحر سربا ቀዶ ሾልኮ አፈትልኮ ነበር ያን ሳይነግር ረሳው ነብዩላህ ሙሳ ረጅም ርቀት ተጉዘው በጣም ደግሟቸው آتنا غداءنا لقد لقينا من سفرنا هذا نصبا لك سيلوت أرأيت أيهندي إذا وينا إلى الصخرة ودعالتو تقابلن عرفن إيالة فإني نسيت الحوت يا أساون قداي كورساوت يستهنين حلافينة زنقاوت بلو هالواتش نبي الله موسى يكأنون قماش دو لليتون تقوزو طوات تغوزو ደክሟቸው ነው لقد لقينا من سفرنا هذا نصب አሉት እርቧቸው ነው ግብ የጠየቁት ያኔ እሱ ምን አለ ዩሻ ረሳውት እኮ وما انسانيه الا الشيطان ان اذكره እንዳላስታውስ ሸይጣን አስረሳኝ ብለው ምክንያት አቀረቡ ተቆጧቸው ተበሳጩባቸው በጭራሽ ይሄን ያላደከምከን በረሃውን አስጓዝከኝ የጌታዬን ኃላፊነት አዘገየህብኝ አላሉት قال ذلك ما كنا نبغ ይሄን አይደል እንዴ ስንፈልገው የነበር ወሬ ያወሩ فرتدا على آثارهما قصصا لخادمه ለቤት ሰራተኛ ኃላፊነት ለሰጠው ሰራተኛ እዝነትን ያስተምሩናል ከዚህ ታሪክ ምንማረው አምስተኛው መሰረት ይሄን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባህሪያቸው ይሄን ነበር ይሄን የቁርአን አስተምሮት ኑሮት ነበር ወካነ خلقه القرآن ትላለች እናታችን አይሻ አخلاቃቸው ቁርአንን ነበር የሚመስለው ያዘዘው የሚታዘዙ አስተምሮቱን የሚኖሩ ምርጥ ነብይ ነበሩ ولذا يقول أنس بن مالك من إلال خدمت النبي صلى الله عليه وسلم 10 سنين 10 ዓመት መልእክተኛውን خدمኳቸው አገልጋይ ሆኛቸው ነበር ለ10 ዓመት በዚህ 10 ዓመት ውስጥ ይላል አንድ ነገር አዘውኝ ሳልሰራው ለምን ያልሰራው አላም ደግሞ የሆነ ነገር አትስራው ብለውኝ ሰርቸው ለምን ሰራው ብለውኝ አያውቁ ሱብሃንአላህ ጉድ ነው ይገርማል 10 ዓመት እንዴት ከቤት አገልጋይ ጋር ተጋጭ እንዴት አخلاቅ ነበራቸው ولذا يوصي النبي صلى الله عليه وسلم መልእክተኛው ሁሌም እንዲህ ብለው ወስያ ይሰጡናል اخوانكم خوالكم خدامዎቻችሁ የናንተ ወንድሞች ናቸው ይላል አላህ ከናንተ ስር አደረጋቸው እናንተ እንዲያገለግሉ
አንዳችሁ ከባድን ስራ ካዘዛችሁ ይገዛቸው ይላል የማይችሉትን አያግዛቸው ካዘዛቸው ወርዶ ይገዛቸው ኢኽዋኑኩም ኸወሉኩም አገላለጹ ሙብተዳና ኸበር ነው ይባላል በአረበኛ ቋንቋ ሁለቱ ሲቀያየር ሐስርን ያሳያል የትዛዙን ጥንካሬ ያሳያል ወንድሞቻችሁ አገልጋዮቻችሁ ናቸው ጥልቅ ነው አገላለጹ ኸወሉኩም ኢኽዋኑኩም ነበር ትክክለኛ ሴንተንስ ሲገለበጥ አስተምሮቱን ጥልቅ ያደርገዋል ትዛዙን ጥብቅ ያደርገዋል ረህመቱን بالخدم እነሱም ሰው ናቸው አላህ ከኛ ስር አደረጋቸው እንዲያግዙን እንዲያገለግሉን ልናዝንላቸው ይገባል ስንጠራቸው በትህትና ሊሆን ይገባል አላህ ቁርአን ላይ يتخذ بعضكم بعضا سخريا ይላል ሰው ናቸው እኮ ግን ከናንተ ስሩ ነው እንዲያገለግሏችሁ አንዱ አንዱን የተገራ ሆኖ እንዲይዘው ስንል በደረጃ ላይ ያየናችሁ ሁሉም ሰው ልትخدመው ልታግዘው የግድ ይላል ይህ ትልቅ የሙእሚን አኽላቅ ነው የምንማረው አምስተኛው አስተምሮት ኢኽዋኑኩም ኸወሉኩም አንተ ቤት ሰራተኛውን ይኖርሃል ውጭ ሀገር ሰው ቤት የሚሰራ ዘመድ የለ አሜሪካ ዩሮፕ አረብ ሀገር ሄደ ዘመድ እህት አክስት ወንድም የለ ሱቆ ተቀጥሮ ነው የሚሰራ እዚህ ካላዘንክ እዛም አይታዘንልህ ارحموا من في الارض يرحمكم من في السماء ቢሮ ላይ ሰራተኞች ይኖሩናል ሴክሬታሪ ጻፊዎች ማኔጀሮች ስተት ሊፈጽሙ ይችላሉ ረህማ ይፈልጋል ተሳስተው ሲፈጽሙ قال ذلك ما كنا نب እንዲያረከው ይሄን ነበርኮ ምን ፈልገው ይስተካከል ለዘብ ባለቃል እነሱም ማናገር ከኛ ይተበቃል ይህ የነብዩላህ ሙሳ እና ኸዲር ታሪክ ከሚሰጠን ስድስተኛው አስተምህሮት ዕውቀት ማለቂያ ጣራ እንደሌለው እንማርበታለን وفوق كل ذي علم عليم ሁሌም ከአዋቂዎች በላይ አዋቂ አለ የዒልም መዳረሻው አላህ ዘንድ ሁሌም ዓሊም ይኖራል ከሱም በላይ ሌላ ዓሊም ይኖራል ነብዩላህ ሙሳ የሚያውቁት ዒልም አለ ኸዲር የሚያውቁት ዒልም አለ ተሞላልተህ የምትሄዳቸው ነገሮች ናቸው ግልጽ ነው ሁሌም አለ አስለን ይሄ ምዕራፍ ሱረቱል ካህፍ የወረደበት የራሱ ታሪክ አለው ኢብኑ ከሲር ተፍሲራቸው ላይ ምን ይላሉ ቁረይሾቹ ወደ ይሁዳዎች መዲና ላይ ወደሚገኙ ይሁዳዎች መካ ላይ ያሉ ቁረይሾች ሁለት ልኡካን ላኩ እና ዑቅበት ኢብኑ አቢ ሙዓያጥንና ሐሪሰቱ ኢብኑ ነድር ላኳቸው ወደ ምን ወደ ይሁዳዎች መዲና ውስጥ ወደሚገኙ እኛ ሀገር ላይ የወጣ ነብይ ነኝ ተብሎ የሚጣራ አንድ ግለሰብ አለ እርሱን እስኪ እናንተ የመጽሐፍ ሰዎች ስለሆናችሁ እኛ ደግሞ መጽሐፍ ካሁን በፊት አናቅም እናንተ የሙሳ ተከታይ ተውራት ያላችሁ ናችሁ እርሱ መሐመድን ቢሆን በተውራት አምራለሁ ይላል እሱን ቻሌንጅ የምናደርግበት እስኪ ጥያቄ ስጡን አሏቸው ይሁዳዎች ሶስት ጥያቄ ሰጧቸው ለነዚህ መልእክተኞች አንደኛ ስለ ሩህ ጠይቁት ስለ መንፈስ ሁለተኛ ስለነዛ ወጣቶች በአንድ ክፍለ ዘመን ውስጥ ወጣው ስለተሰወሩ ወጣቶች ታሪካቸውን ንገረን በሉት እስኪ ሚገርም ታሪክ አለ ሶስተኛው የመሬትም ምዕራቡንም ምስራቁንም ስላዳረሰ መሬትን ስለዞረ ንጉስ ንገረን በሉት ሶስቱን ከመለሰላችሁ ነብይ ነው መጡ ቁረይሾች ረሱል ሰለላሁ ዐለይሂ ወሰለም ጠየቋቸው ሶስቱን ጥያቄ ስለ ሩህ ስለነዛ ወጣቶች ስለዛ ንጉስ ምስራቁንም ምዕራቡንም ስለገዛ ንጉስ ረሱል ሰለላሁ ዐለይሂ ወሰለም ሲጠይቋቸው قال سأحدثكم غدا ነገኑልኝ መልሱን ሰጣችኋለሁ እርሳቸው ጅብሪል ነገ ይመጣል ወይም ማታ መጥቶ ያድራል ብለው አላህ ሱብሃንአላህ ሊፈትን ለ15 ቀን ወህይ እንዳይወርድ አረጋለ ጅብሪል ቀረ ቁረይሾች ነገ ያለና መሐመድ ይው 15 ቀን ፈጀ ይሄው ነብይ አይደለም ስለ ሶስት ጥያቄ እንኳን ማያቅ ብለው ማሶራት ጀመሩ መዲናም ባንድ ግሯ ቆሟት የሙእሚኖችን እምነት ፈተኑ በ15ኛው ቀን ቅሳዎቹ ወረዱ ወደ መሬት ጅብሪልን አላህ ላከው ጅብሪል ወህይዞ ሲወርድ ረሱል ሰለላሁ ዐለይሂ ወሰለም ስለዘገየባቸው ያ ጅብሪል ተአخرت علينا በጣም እኮ ዘገየህብን አሉት قال وما نتنزل الا بامر ربك ያኮ ጌታ ሲልከን አላህ እንጂ
የመውረድ ስልጣን የለንም አመጣና ሶስቱም መልስ ነገራቸው አንደኛ ስለ ሩህ ወይስአሉነከ عن الروح قل الروح من امر ربي وما اوتيتم من العلم الا قليلا ስለ ሩህ ይጠይቁሃል የጌታዬ ጉዳይ ነው በላቸው እናንተ ከውቀት ትንሽ እንጂ አልተሰጣችሁም በላቸው ሜል ስለ ሩህ መልስ መጣ ስለ መጀመሪያው ጥያቄ ይሄም መልስ አላህ የታደረገው ሱረቱል ኢስራ ላይ ሱረቱል ኢስራ ደግሞ የመንፈሳዊ ጉዞ ነው ወደ ሰማይ ነብዩ ሰለላሁ ዐለይሂ ወሰለም ኢስራ ያደረጉት የሌሊት ጉዞ ነው ኢስራ ከዛ ወደ ሚዕራጅ ወደ ላይ የወጡበት ረሱል ሰለላሁ ዐለይሂ ወሰለም ሰባቱን ሰማይ ጀነትን ጀሃነምን ሲድረተል ሙንተሃ አይተው ሲመለሱ በአንድ ሌሊት ውስጥ ነበር ይሄም መንፈሳዊ ጉዞ ለመንፈሳዊ ጥያቄ ቦታ ተሰጠ ስለ ሩህ መንፈሳዊ ሚስጥር ነው አይደል የሩህን መልስ አላህ የት ውስጥ አደረገው ሱረቱል ኢስራ ውስጥ ከመንፈሳዊ ጉዞን ከሚያመላክተው ቻፕተር ውስጥ አደረገው ስለ ወጣቶቹ ግን አስሐቡል ካህፍ ናቸው ሱረቱል ካህፍ ላይ ተጠቀሰ እንደገና ስለዛ መሬትን ምስራቋን ምዕራብ ስለገዛው ንጉስ ደግሞ ስለ ዙል ቀርነይን የት ውስጥ ተጠቀሰ ሱረቱል ካህፍ ላይ እዚሁ ጋር ያይዘው አላህ የሙሳና ኸዲርን ታሪክ ሱረቱል ካህፍ ውስጥ ከተተው ለምን ለይሁዳዎች መልስ እየሰጣቸው እናንተ ይሁዳዎች ረሱል ሰለላሁ ዐለይሂ ወሰለም ሶስት ጥያቄ ባለመመለሱ ታሶርበታላችሁ እንዴ እናንተ ቁረይሾች ረሱል ሰለላሁ ዐለይሂ ወሰለም ሶስት ጥያቄ አልመለሰም ብላችሁ ክብሩ ዝቅ ለማድረግ ትጥራላችሁ እንዴ ይሄው ሙሳ እንኳን ማያውቀው ጥያቄ አለ እነዚህ ሶስት ጥያቄ ከኸድር የተማራቸውን አለማወቁ ግን የሙሳን ዝቅተኝነት አያሳይም ግልጽ ነው አንድ ሰው ማያውቀውም ሊኖር ይችላል وفوق كل ذي علم عليم قل الذي يدعي في العلم معرفة حفظت شيئا وغابت عنك أشياء سنت ما ناك يوقت درجال وقت لما فلقنا ميتارو ملس الله لا يهوداوች ሰጠ ሶስት ጥያቄ ነው ላካችሁት ባለመመለሱ በ15 ቀን ውስጥ የመልእክተኛውን ክብር ሊያወርደው አይችልም ግልጽ ነው ሙሳም እኮ ይሄው ተውራት የተሰጠው የናንተው ነብይ ተውራት የወረደለት ነብይ እኔን ያናገረ ነብይ ማቀውም ጥያቄ ኑሮኮ ከኸድር ሊማር ሄዷል ይሄ ሰዎችን ደረጃ የሚያወርድ አይደለም ሲል አላህ መልስ ሰጠ ስለዚህ ከዚህ ታሪክ ምንማረው ስድስተኛው ነጥብ وفوق كل ذي علم عليم ካዋቂ በላይ አዋቂ አለ ሁሌ አንተ ትንሽ ዳዕዋ ሊስቶት ያወክ ይመስላል በጣም ብዙ ያላወከው ነገር ይበዛል ስድስተኛው አስተምሮት ይሄ ነው አምስተኛው ለአገልጋዮቻችን እንዘን ብለናል ስድስተኛው ምንድነው እሱ ካዋቂዎች በላይ አዋቂ አለ የዒልም መውቋጫው የት ነው አልዓሊም አላህ ዘንድ ነው الله بسمعنا من التكم يرجن وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى وبركاته تاريخ قرآن است كهاولت بلا انكزوج يتسطو تاريخنا بحديث سفي معبراريا تدرجلتان بسم الله وعلى بركة الله ولا حول ولا قوة إلا بالله والصلاة والسلام على رسول الله يا قوم السلام عليكم ورحمة الله تعالى وبركاته موسانا የኸዲርን ቆይታ ታሪኩ ቁርአን ውስጥ ከ22 በላይ አንቀጾች የተሰጠው ታሪክ ነው በሐዲስም ሰፊ ማብራሪያ ተደርጎለታል ስድስቱ የሐዲስ መጽሐፎች ኢማም አህመድን ጨምሮ ዘግበውታል በተጨማሪም የታሪክ መጽሐፎች እነ ኢብኑ ከሲር እነ ኢብኑ አሲር እነ ጠበሪ የዘገቡት ታሪክ ነው በታሪክ በሐዲስ በቁርአን ሰፊ ትንታኔ የተሰጠው ነው ጥልቅ አስተምህሮቶችን በአላህ ፍቃድ እናወጣለን መዞሪያችን ዕውቀት ላይ ይሆናል ኢንሻአላህ ዕውቀት ስለምና የሰጠው ቦታ ከነቢዩላህ ሙሳ እና ኸዲር ታሪክ ምንማረው እሱን ነው ነቢዩላህ ሙሳ አለይሂ ሰላም ኸዲርን ለመገናኘት አላህን እንደጠየቁ ታሪኩ ላይ እናነሳለን ነገሩ እንዲህ ነው يقول كما في الحديث عند البخاري ላይ እንደተዘገበው عبد الله بن عباس يقول حدثنا أبي بن كعب سيد القراء وريون زجبا ونجرن الان قال النبي صلى الله عليه وسلم نبياتشن دي بلوالو إن موسى قام خطيبا في بني إسرائيل عندك النبي الله موسى حزب اللي استمر بني إسرائيل حزبوچو محل قومه مكراتشو قسساتشو
ልቦች ተመሰሱ አይኖች አነቡ በንግግሩ መሃል አንድ ግለሰብ ተነሳና አዩ الناس اعلم يا موسى አለው አንተ ሙሳ በእውቀት በላጩ ከሰዎች ማን ነው አለው ነብዩላህ ሙሳ አለይሂ ሰላም ሲያስቡት ራሳቸው እንደሆኑ አሰቡ ያደጉት ፍርዓውን ቤት ውስጥ ነው ተርቢያ አግኝተዋል ጥሩ ኤጁኬሽን ወስደዋል ሲደመር ተውራት ወርዶላቸዋል አላህን ከሊሙላህ ያናገሩ ነብይ ናቸው ከኡሉል ዐዝም ሚን الرسل ከአምስቱ የአላህ ምርጥ ነብያቶች አንዱ ናቸው ስለዚህ መልሳቸው ምን ይተበካል እኔ አሉ يقول النبي صلى الله عليه وسلم من يلالو فعاتب الله عليه الله وكسو إذ لم يرد العلم إليه الله يعلم بالمالته الله موسى وكسو فأوحى الله إليه كزام لنبي الله موسى وحي فلاك إن لي عبدا بمجمع البحرين وبحروتشو مجناني علي منور عند باري علي هو أعلم منك موسى كانت السبوكة يبلتال أميل وحي ورد يهسي ورد يبلتال لسيبال نعم السمان سميت ليلان رساتشو مناول يا ربي أنا لي به انديت لاقيني وكيف لي به يتنو ما قيني انديت لاقيني الله ملكت ستاتشو أنت موسى ببورسا وست عصا يزه تقواز يوانزو مجناني اسكدر سدرس فحيثما فقدت الحوت عصاون ያጣህበት ቦታ ላይ فهو ثم እሱን እዛ ቦታ ታገኘዋል ነብይ ሙሳ ደረሳቸውን ዩሻዕ ኢብኑ ኑን የተባለውን ከርሳቸው ህልፈት በኋላ ልክ አቡበክር ሲዲቅ በዚህ ኡማ ላይ ምትክ ሆኖ እንዳገለገለው ነብይ ሆኖ በኒ እስራኤሎችን የመራን ወጣት ይዘው እንቅስቃሴ ጀመሩ የእውቀት ፍለጋው ረጅም ጉዞ ሊጀመር ነው እንቅስቃሴ ያደረጉ ዩሻዕ ኢብኑ ኑንን ሐላፊነት ሰጡት አሳውን ፖርሳው እስከቶታል እሱን ያዝ እሱን ምታጣውን ቦታ ትነግረኛለህ አሉት ጉዞ ተጀመረ ጉዞውን አላህ እንዲህ ሲል ይተርክልናል وإذ قال موسى لفتاه موسام ለወጣቱ እንዲህ ብሎ በነገረው ጊዜ ሆነውን ለኡመቶቻው ሳይላቸዋል لا أبرح አላርፍም حتى أبلغ مجمع البحرين የባህሮቹ መገናኛ እስክደርስ ድረስ አው አምضي حقبا አላም ለአመታት እስክጓዝ ድረስ እኔ ማርፍ አይደለሁም ብሎ ያለ ጊዜ ሆነውን ለኡመቶቻው ሳይላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም حقبا حقب جمع حقبة plural form حقبة ማለት ደግሞ ከ80 እስከ 100 ዓመት ይገመታል حقب plural ነው እንግዲህ ብዙ ቁጥር ለመቶ ዓመታት እስክጓዝ አላም እስክደርስ ድረስ ማቆም አይደለሁም አለ ሙሳ እዚህ ጋር የእውቀት ፍለጋ ወኔያቸውን እንመለከታለን ቁርጠኝነታቸውን እናስተውላለን እንቅስቃሴ ጀመሩ ተጓዙ فلما بلغ مجمع بينهما የወንዙ መገናኛ ቦታ ላይ እንደደረሱ ነብዩላህ ሙሳና ዩሻዕ ያ ወጣቱ ደከማቸው ረፍት ወሰዱ በዚህ መሃል ፖርሳው ውስጥ የነበረው አሳ ህይወት ዘራና ወደ ወንዙ ውስጥ ተወርውሮ ገባ በዛሙ ሰንጥቆ ሄደ فلما بلغ مجمع بينهما نسي حوتهما አሳቸውን ጉዳይ ረሱት فاتخذ سبيله في البحر سربا ببحر ውስጥ ሰንጥቆ ቀዶ አፈተለከ ዩሻዕ ኢብኑ ኑን የነብዩላህ ሙሳ ወጣቱ ያ ተማሪ አየው ነብይ ሙሳ እንደተኙ ናቸው ሲነቁ ነግራቸዋለሁ ብሎ አሰበ ረሳ እንደነቁም እንቅስቃሴ ጀመሩ ልክ የቀኑን አጋማሽ ጨርሰው ለሊቱንም ሲጓዙ አድረው ጠዋት ላይ ሲነጋ فلما جاوزا አልፈው የውላ ከሄዱ በኋላ ነብይ ሙሳ ምን አሉት آتنا غداءنا بل اسكي مساچن አምጣለን لقد لقينا من سفرنا هذا نصبا በዚህ ሰፈራችን በዚህ ጉዟችን ድካም አግኝቶናል እንግዲህ አንድን ሰው እንዲخدمህ ማዘዝ ይቻላል ማለት ነው ድሮም ምግብ ያሸከሙት እሱ ነው ዩሻዕ ኢብኑ ኑን ከምግቦቹ መሃል ሲፈልግ
አሳው ትዝ አለ ወንዙ ሰርጎ ሄደው قال ارايت اذ اوينا الى الصخره እንዴ አየህ እንዴ እዛ ቋጥኙ ስር ገደም ብለን ያለነ አሳው እኮ አፈትልኳል እኮ ወጥቶ ሄዷል እኮ نسيت الحوت አሳውን ረሳውት ሳልነግርህ وما انسانيه الا الشيطان ያስረሳኝ ምን እንዳልነግርህ ማን ነው ሸይጣን ነው እንጂ واتخذ سبيله في البحر عجبا በባህሩ ውስጥ በሚያስገርም ሁኔታ ሰንጥቆ ሲሄድ ተመለከትኩት አለው ለማን ለነብዩላህ ሙሳ አለይሂ ሰላም ሱብሃንአላህ ነብዩላህ ሙሳ አለይሂ ሰላም ይሄን ሲሰሙ ደነገጡ ያ ቦታ አሳው የሚጠፋበት ቦታ ነው ኸዲርን የሚያገኙት قال ذلك ما كنا نبغ ይሄን አይደል ስንፈልገው የነበረ فارتدا على آثارهما تملسوا على آثارهما ፋናዎቻቸውን እየረገጡ ቀሰሰን እየተከተሉ الزنا فقالت لاخته قصي ተከተዩ ማለት ነው እየተከተሉ ሲመለሱ የባህሮቹ መገናኛ ላይ ደረሱ ልክ እንዳሉትም አሳው ሰርጎ የሄደበት ቦታ ላይ ቀዳዳው ይታያል አላህ ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውሃውን አረጋው እንደበረዶና አሳው ያለፈበት ቦታ ብትከተለው لو قصيته بتكتلوا ታገኘዋል ልክ ዩሻዕና ነብዩላህ ሙሳ ኮቴያቸውን ተከተለው ዛ ቦታ እንደደረሱት አሳውንም በዛ ብትከተለው ትደርስበታለህ ዛ ቦታ ላይ ደረሱ እዚህ ቦታ ላይ ኸዲር ጋር ይገናኛሉ ቆይታቸውስ ምን ይመስላል በሚቀጥለው ፕሮግራም እና ይሆናል ሰላም አለይኩም ወራህመቱላሂ